አራታቸውም ተገናኝተዋል። ሩታና ኤፍሬምም ይቅርታ ብለው አብርሽና ሄርሜላን ጠይቀዋል። በስተመጨረሻም ሄርሜላና አብርሽ ይቅርታውን ተቀበሉ አልተቀበሉ ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም የኔ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ኮፒ ሊንክ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ ማለት ነው የኔ ልዮች የኔ ዳይመንዶች። ሲቀጥል ደግሞ ዛሬ ሩታ እና ኤፍሬም አብርሽና ሄርሜላን አግኝተው እናመሰግናለን ክሱን ስላነሳችሁልንም በዚህ ሰዓት መታሰር እጅግ በጣም ከባድ ነው ሲልም ኤፍሬምም ተናግሮ ነበረ። ሩታም ደግሞ እንደዛው እናም ሄርሜላ ግን ያልጠበቅነው ነገር ነው የገጠመን ማለት ነው። ምክንያቱም ሄርሜላ ጓለች እኔ ሁልጊዜ ይቅርታ እያደረግን ነው ሁሌም የምንጠቃው ሁሌም ይቅርታ ስንላቸው እየመጡ ደግሞ በደካማ ጎን እየጎዱን ነው። ስለዚህ ይቅርታ አያስፈልግም ብላ እንግዲህ በአራት ነጥብ ቋጭታለች ማለት ነው። በስተመጨረሻም አብርሽ ድክመቴ አንተ ነህ፣ በአንተ ነው ሊያጠቆኝም የሚችሉት። ስለዚህ እዚህ ጋር ብዙ ማውራት አልፈልግም ና እንሄድና ወደዛ ብቻህን ላውራህ ብላ ይዛው ሄዳለች ማለት ነው። አብርሽም ደግሞ አንቺን የማያስደስትሽ ከሆነ ያንቺ ሀሳብና አቋም ይሄ ከሆነ ችግር የለውም ብሎ ይቅርታ ሳያደርጉ ሁላቸውም ሄርሜላና አብርሽ ተያይዘው በስተመጨረሻም ሄደዋል ማለት ነው። ሩታና ኤፍሬም ወደ ኋላ ቀርተዋል ማለት ነው። እና በነገራችን ላይ ያጠፋችሁት ጥፋት ምንድን ነው? ማለት ኤፍሬም ከዚህ በፊት ከሄርሜላ ቤት ሄደህ እንደዚህ መደባበስ ምናምን እንደዚህ ያደረከው ልክ አይደለም። በእርግጥ አንተ እሷን ለማቃጠል ስለፈለክ ነው፣ ግን ያ የሄድክበት መንገድ ልክ አይደለም። ግን ደግሞ በልጁ በልዑል ጉዳይ የተደረገው ነገር ምንም አይነት ስህተት የለውም። ምክንያቱም ልጅ ነው የጠፋው። እዛ ጋር እየሳቁ እየተሳለቁ ስለነበረ ከዚህ በፊትም በህግ ነው ልጅ የተቀበልሽው ሲፎክሩም ስለነበረ ምንም ያደረግሽው ነገር ትክክል ነው። ህግ ፊትም እንኳን ብትቀርቢ ኤቪደንስ አለሽ ማለት ነው። ሲፎክር የነበረ ሰው ስለነበረ ነው እዛች ጋር የጠቆምሽው። ህግም ቢሆን ማንን ነው የምትጠረጥሩ እንደሚል ይሄ ግልጽ ነገር ነው ማለት ነው። እና ከዚህ በፊት እነሱ ያደረጉት ነገር በሙሉ ትተሽ ዛሬ ላይ አንቺ ጥፋተኛ ነኝ ይቅርታ ማለትሽ ራሱ ይሄ መልካምነትሽና ለሰላም የመፈለግሽ እንትን በጣም ሰፊ መሆኑ ነው እኔ ያየሁበት ማለት ነውና ክብር ለሚገባው ነው ክብር የሚያስፈልገው። ይቅርታ ማለት ላለብሽ ነው ይቅርታ የምትይው እንጂ ላንቺ የሚይዝትብሽ ባልሽን ለሚቀማሽ ብዙ ነገር ለሚያደርግሽ ሰው ይቅርታም አያስፈልግም ሲጀመር ማለት ነው። ገባሽ? እንደውም ብዙ ዋጋ ልታስከፍያቸው ይገባ ነበር። ያንቺን ህይወት ላይ ቀልደው ህይወትሽን አሳጥተውሽ ነበርኩ በፈጣሪ ጥንካሬ እንጂ እዚህ ጋር የደረስሽው ማለት ነው። እና ወዶችዬ በዚህ ጉዳይ እናንተ ሩታ ኤፍሬም ይቅርታ መጠየቃቸው ልክ ነው ወይስ አይደለም? ምን ሀሳብ አላችሁ? ሄርሜላ ይቅርታ አላደርግም ማለቷ እንዴት አያችሁት? ልክ ነው ወይስ አይደለም? ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። በተረፈ ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።